ያሳዝናል። በእግዚአብሔር ኃይል ተቀብቶ ለእግዚአብሔር ኃይል ጠላት መሆን የሚያሳዝን ነው። ሳኦል 40 ዓመት እስራኤልን መርቷል። እስራኤልን ከመሩ ከታላላቅ ወይንም ከመጀመሪያ ነገሥታት መካከል ሳኦል የመጀመሪያ ነው። ሳኦል 40 ዓመትን እስራኤልን ሲገዛ በእስራኤል ለ40 ዓመት ንጉሥ ሲሆን 38 ዓመት በሙሉ ያገለገለው የመራው በራሱ ስሜትና በሥጋው ምርት ነው። 2 ዓመት ብቻ በእግዚአብሔር መንፈስና በእግዚአብሔር ምርት አገልግሏል። ያሳዝናል። እግዚአብሔር ለታላቅ ጥሪና ለታላቅ ዓላማ ለሰው ልጅ ጠርቶ ሲያፍርና እግዚአብሔር ሲያለቅስ ሲያዝን በጣም ያሳዝናል። እና በሕይወታችሁ ላይ እግዚአብሔር የማይከብር ነገር አይደረግ። እግዚአብሔር የማይከብር ነገር የሚደረገው እናንተ ቅዱሳንን ማባረር በጀመራችሁ ሰዓት ነው። ቅዱሳንን ማባረር፣ ነቢያትን ማባረር፣ የእግዚአብሔርን ሰዎች ማባረር በሕይወታችሁ ላይ ስትጀምሩ የእግዚአብሔር መንፈስ ለቋችሁ ይሄዳል። ሳኦል በዳዊት ስለቀና የቅናት መንፈስ ስላደረበት ዳዊት ተቀብቶ መጣ የተባለው ወሬ ሰምቶ በቤቱ ስለተቆጣ ስለተበሳጨ መንፈሱ ስለተነሳበት የእግዚአብሔር መንፈስ ከውስጡ ወጥቶ ሄደ። የእግዚአብሔር መንፈስ ከውስጣችሁ የሚወጣው ቅናት በውስጣችሁ ካለ የእግዚአብሔርን ሰዎች የምታሳድዱ ከሆነ የእግዚአብሔር መንፈስ ያዝንባችኋል፣ ይሄድባችኋል። ቤተ መቅደስ የሆናችሁ እናንተ ሥጋችሁ፣ መንፈሳችሁ፣ ነፍሳችሁ ይቆሽሻል። መቼም ቢሆን ለጠላት ቦታና ለጠላት ስፍራ አትስጡ። ለእግዚአብሔር መንፈስ ስፍራ፣ ለእግዚአብሔር ክብር ስፍራ ስጡ። በእግዚአብሔር መንፈስ ተቀብታችሁ ለእግዚአብሔር መንፈስ ጠላት አትሁኑ። ጠላት ከሆናችሁ እግዚአብሔር ተመልሶ በእናንተ ላይ ጠላት እንዳይሆንባችሁ። ሳኦል በራሱ እጅ እንደሞታ በእናንተ ለጠላቶች የሚሆኑ በቅዱሳን ለጠላቶች የሚሆኑ በራሳችሁ እጅ ይሞታሉ። ይሄ የእግዚአብሔር መልእክት ነው። ሰላም ይብዛላችሁ።